ሙቀት በእንግሊዝኛ ምን ይመስልሻል? ሙቀት ክላውድ ወደዛ ጋፍተር እንበልና ምንም በል ጋፍተር ሰብስክራይብ ያደርጋችሁ ሰብስክራይብ ነው መቋጨት ይልሻል። እዚህ ጋር ወለና ላይ ታክሲ ነው የምናገኘው። አቦ ማዞሪያ ነው እንዴ? ወደዛ ጋፍተር እንበልና ምንም በል ጋፍተር እንበል ጋፍተር Matter Kursi that 6 pack I will build for you in the house meet secondary property and many guest house na rafshu his house and table and table ምን ነው ቴብል ጋር ችካልሽ ኢንስፔክተር ሰራል ጀማዓተል ኩርሲ ቤቱን ልንከራይ ነው እንግዲህ እሷ የምትወደው ሰፈር ነው እየሄድን ያለ ነው አይደል? አብረን ቤቱን እናያለን ጋይስ። ታፕታፕ ያረጋችሁ ታፕታፕ ያረጋችሁ። አሁን ያለነው ሜክሲኮ ነው። እንግዲህ ሜክሲኮን አሳይልኝ እስኪ። ታፕታፕ ታፕታፕ ወረዳ ያላችሁትም አዲስ አበባ ይሄንን ይመስላል። ያ ጥቁር ውሃ ሄድኩኝ ያልሽበት ምንድን ነበር? ጥቁር ውሃ ወረዳ አረንጓዴ ከሆነ አይደለም ሰማያዊ ስለሆነ አሜሪካ ትሄጃለሽ። አንድ ሺህ ከዛስ ነጭ ቢሆን አሜሪካ እንት አፍሪካ ነበር የምትሄጂው። ኦኬ ግን አሁን እንትን ነው ጥቁር ቢሆን ወረዳ ነበር። ይሄ እንግዲህ የደም ልገሳ ነው። ፋሚሊ እየመጣችሁ ደም ለግሱ፣ ለእናቶቻችን ደም እየለገሳችሁ እኔንም ደም ለግሽ ብሎኝ ደም ለግሽና አለች። መሪ እንዳገዛች አላለች ያ ካት እስማ ወሬ ቤተን ምን ይላል ቤት ጋር አባዚ جامعة الكرسي لا قرروا إلى الجامعة أجي أمان أمان ጀማው እንግዲህ ዩቲዩብ አዲስ ነን። ሰብስክራይብ እንድታረጉ ለጅግ በጣም ሙሉአችንን ከብዙ አንግል አዲስ አበባን ብሎግ ብዙ ነገር ነው የምንሰራው። እስኪ ሰብስክራይብ ያደርጋችሁ። ሰብስክራይብ የሚለው ቃል ግን የመጀመሪያ የእንግሊዝኛ ፊደል ምን ትመስልሻለሽ? ነይ አረጋስቴን ኦኬ ነይ እንደገና ናበል ና ምናምን ሀገር መተን አመራር ጀማው ላ አማኔቱ Emmanuel is coming for me. Yalla na. Uy. Alhamdulillah. በዚህኛው ትሆናለህ በቀደም ፋሚሊ እንግዲህ መስኮቱን ክፈቱ። አይ ካለ በዘመን ወይ ቬንቲሌተር ቢኖር ጥሩ ነበር። ቬንቲሌተር ሙዚቃ ቢኖር አይ ከፈተ በደንብ ከፈታ እሱን ከፈታው አቦይ በስማ ውጭ ሀገር ያለን አልመሰለሽም? ውጭ ሀገር እኮ ብርድ ነው። የት ሀገር ለምሳሌ ብርድ ከሆኑ ሀገሮች ስድስት ጥሪልኝ። ለምሳሌ አዲስ አበባ ላለመደው ሰው በጣም ነው የሚያንቀጠቅጥ። አሁን የት ነው ያለነው? ሻገር እኮ ይሞቃል ነው የምልሽ። ናው ጂስ እኔ ሙቀት በእንግሊዝኛ ምን ይመስልሻል? ሙቀት ክላውድ እንደው ክላ የአይፎን ክላ ለራገር ስንት ነው ባባ አረዳታና ተስገደ ጀማዓት አልኩርሲ እንግዲህ መተናል። ሰፈሩ ደርሰናል። እሺ ልናየው ነው ቤቱን። ቤጋሚ ና ያስገባታል። ባልጠፋ መንገድ ማለት ነው። ይሆናል እንዴ ታክሲ ሚዛላ ሰላም ቀረች አንደርስም እንደገና ሶስተኛ ታክሲ አስበል ገና አሁን ደግሞ አንድ ታክሲ ይቀረናል። የኔ ቤት ዝም ብሎ መሰለ እንደ ብራንድ እኮ ነው። ቆጣለው ቆይታኛል። አሁን ቢላ ሊሆን ነው ትንሽ። እሺ ቢላ ሊሆን ነው።
ትንሽ ነው የሚቀረው። አስቸጋሪ ነው። ብራንድ ነው ቤቴ። ኦኬ ተለጥፎበት ስገባውን እንደው አሉጣ ነው የምትለው። ኧረ አልገባማ አሉጣ ጨፌ ሳንገዛ አይ ጨፌ ሳንገዛ ምን ነው ጨፌ እንቶ ይቀም ነገ አፈላልፋለሁ ነገ አፈላልፋለሁ ማለት ነው። ጨፌ ምንድን ነው? ጀማዓተል ኩርሲ ሰብስክራይብ አድርጉ እንግዲህ ዩቲዩባችንን ነው። እስቲ ሰብስክራይብ ያደረጋችሁ ዩቲዩባችንን ፈጠን በሉ። አቸኩለናል። ቶሎ ለማደግ እንፈልጋለን። እኛም ካደግን እናንተን አንረሳችሁ። በየቤታችሁ የመጣን ሁሉ በየቤታችሁ የመጣን ሰብስክራይብ ያደረግና ሳንደል ጭስ እንገዛላችኋለን። እኔ ኧረ ለሰላም አስተሽኝ እጣን እንገዛለን። እጣን እኔም ብዬታለሁ ገበሻለሁ። እንግዲህ ጉዞ ተጀምሯል። የሚስት ነገር ሞት እናት ነገር ሞት ሴት ልጅ የሚያከብር ሰው እወዳለሁ። እኔም መጀመሪያ ግን እናት ነው የምትቀርበው። እኛን አክብሩና ስማማ ቪዲዮ ቤት ከደረስን ባይነህ እያያክ እናስጭር ፊልም አይደለም እንትን እንድንወርድ እንዲህ ምን አውቃለሁ። ቪዲዮ ቤት ቴፕ ቤት አመዳም አማኑኤል ደግሞ ልጅ እዚህ ጋር እቃ መጥቼ በፒካፑ እንትን እጭን ነበር። ጤፍ እናቴ ክፈች መስሎኝ አይከፈትም። አንተ አቅም ራሱ አናገለች ለተገኘ አይ በቃ እዚህ ጋር ተከፍቷል። ስሚ እንትን መጥቼ ገዛ ነበር እኮ ምን ጤፍ ምናምን እጭን ነበር ለሰው እዚህ ከአማኑኤል ከፍ ብሎ ጤፍ መሸጫ አለ። ጥቁር ጤፍ ነው። አንቺ የስራን ዘርፍ ለማወቅ እኮ ነው። ምን ይስቃል? ኧረ እኔማ ጭነቱን ነው የምሰራው ጤፉን አይደል? ጭነት ኦኬ ያሽከራከር መኪና ግን ለመንዳት መጀመሪያ ገባሽ መኪና ውስጥ ምንድነው የምታረጊው? ፍሬን ይዝና ከዛ በኋላ በእግሬ ፍሬን ይዛለሁ። እሺ ከዛ በኋላ እጅሽን ፈጣሪ ጠብቀኝ ብዬ ማወዛወዝ። ኧረ አይደለም ገባሽ። ቁልፍ አለ ስንት ነገር አለ። አባት ዳገት ላይ እንዳይደርስ እሺ። እሺ ዳገቱ ጋር ሳይደርስ ነው የምትጥላን። እሺ ማዕተል ኩርሲ እንግዲህ ሰፈሩ ላይ ደርሰናል። ሰብስክራይብ ማድረጋችሁን አትርሱ። ቤቱ ልናየው ነው። ያላ ተፈደል ኢነ ለጀብ እናንተም ፍራዱ ቆንጆ እንደሆነና ለኔ እንደሚበቃኝ አስተያየት ስጡን። ያላ يكون لنا تخيرت عليك في هذا والله عليك يا ምን ማለት ነው? እንኳን ደህና እየሄድን ነው። ደህና እየሄድን ነው። ጀማዓተል ኩርሲ መተናል። ሰፈራችሁ ማነው ይቀበለን በቤታችሁ። ግጥምና ዜማ ከደጃችሁ። ህይወት ይቀጥላል ለብቻችሁ። ይኸው መተናል እንከራይ ህይወት ያለ ማያ ዜሮ ማያ አንተ አሪፍ ሰፈር ነው ግን ብራን ፕሪሚየር ይሄን ይመስላል እንግዲህ ሰፈሩ። በደንብ ቀረጣው መሬቱንም ቀረጣው ዳገቱን አንወጣም ነበር። አትሳር ጉልበቴ ንፋሱ በጣም ጋይስ እንግዲህ የአሜሪካ ንፋስ ነው እየመጣ ያለ። በጣም ነው ደስ የሚለው። እኔ እዚህ መኖሬ እድለኛ ነኝ ብዬ ነው የማስበው። በጣም ብራንድ ሰፈር ነው። ኦኬ ማለት የሰፈሩ ስም በእንግሊዘኛ ነገር በእንግሊዘኛ ኒውዮርክ ኢስታንቡል ቱርክ ነው። እነዚህ ነው የመሰሉ ልብሶችም እንለብሳለን። ያ ኑ በዚህ ታጠፉ። አየኔና አኮራሽ ዛሬ ፈገግታ ለመደቻ ጁስና ሰብስክራይብ ያደረገ አካባቢ ግን ፋሚሊ ሰብስክራይብ እየተደረገ ጀማዓተል ኩርሲ ዳ ስሚኝማ ጀማዓተል ኩርሲ እንግዲህ ቤቱ ተገኝቷል። እንየው ፋሚሊ ነሽ ተሰይን እስቲ
ዜማው እንግዲህ ቤቱን አይታችሁታል። ሴፍ ያልሆነ ሽንቷን ልብሷን መቀየር ማትችልበት ልብሷን መቀየር ማትችልበት በቃ እንዳለ ክፍት ነው። እንግዲህ ሌላ ቤት ልንፈልግ ነው። እኔ ኃላፊነቱ እንደተሰጠኝ ያክል ለዚህ ልጅ ጥሩ ቤት ነው ማግኘት የምፈልገው። ፋሚሊ ቢደብራትም ባይደብራትም አንቺ ምንድነው የምትይው? ተናገሪ ነገር። እኔማ ቶሎ ለማግኘት አለ። ዋናው ነገር እኮ ዝም ብሎ ለመተኛ ሳይሆን እንትንሽ እኮ መጠበቅ አለበት እኮ ሴፍቲሽ አይደለ? ይሄ ክፍት ነው። ወንድ ልጆች አሉ ምን አለ ስንት ነገር አለ። ክፍት እኮ ነው። በጣራ ክፍት ነው፣ በውስጥ ክፍት ነው። ምን እየነካሽ ነው? ስንት አደጋ ስንት ነገር አለ። እንዴ ምን አስበሽ ነው አንቺ? ቤት እኮ የሚባለው ገበናሽን የምትሸፍኝበት